በነገራችሁ ላይ በዚህ አጋጣሚ በጣም ተጫዋች ነው እፎይ ማለት ነው። ተጫዋች ነው። ብዙ ጊዜ ላይቭ ላይ ራሱ ተከታትላችሁት ከሆነ አንዳንዴ ይቀልዳል ምናምን ነገር። እንደውም እፎይ ለእፎይ እየለቀቀውን ቪዲዮ አይታችሁታል? እሱን አይቼ ስቄ ልሞት ማ እፎይ ለእፎይ አታወራም እንዲ ምናምን እያልከው አታወራም እንዲ ምናምን አረስታዞቻችን አረስታዞቻችን እባካችሁ እፎይ ተገኝቶላችኋል። እባካችሁ እፎይ ተገኝቶላችኋል። እፎይ ተገኝቶላችሁ ይኸው ኑ እያላችሁ ነው። እባካችሁን እያልን እየለመንን ነው። ወደ ልመና ገብተናል። ኡስታዝ ሁሶ እባክህን ሆስት ላክልን ፕሊስ። ፎሎ አድርጌዋለሁ እንግዲህ ሰበብ እንዳሆነ አንተ ጋር ይታይሃል። አንተ ጋር ሆስት ጋር ይታይሃል። እኔ ጋር ይታየኝም ጭራሽ አንተ ጋር ይታይሃል። ይኸው እስኪ ከታች እንግዲህ ያው እየጠበቅን ነው። ሙስሊሞች ሰርች አድርጎ እኔ ጋር ከታች የለም ጭራሽ። ሙስሊም ወንድሞች እህቶች፣ ይኸው እፎይ ተገኝቷል። ውይይቱን ለማድረግ ፈቃደኛ ሆኖ በሰዓቱ ተገኝቷል። እባካችሁን ፖስት በመላክ ተባበሩ። ፖስት በመላክ ተባበሩ። ምንድን ነው ስም ያለኝ እኮ የለም፣ ከታች የለም፣ አይታይህም ጭራሽ። ኢምራን አለ፣ አክሴፕት እንዳታረግ እሺ። አይቻልም። ኢምራን ስላለ አክሴፕት እንዳታረግ። ኖ ኢምራን አክሴፕት እንዳታረግ፣ አናስተናግድም ኢምራን። ፕሊዝ ዶንት አክሴፕት ኢምራን ፕሊዝ። ኖ ድራማ ኖ ፖለቲካ። ይኸው እፎይ ተገኝቶላችኋል። ኡስታዝ ሁሶ እባክህን ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም፣ አውት ኦፍ እሆነልሃለሁ። እስልምና ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህ እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ፕሊስ እባክህ ኡስታዝ ሁሶ ሀቢቢ ያገልቢ በኦዲየንስ አንድ ክልልን ለማድረግ ያህል ከ3 ቀን በፊት ምን ተደረገ መሰላችሁ? ቤታቸውን ከፍተው ለእኔ ምንም ባልተነገረኝ ላይ ምንም ውይይት ባልተቀበልኩት ላይ የሌላ ቪዲዮዎችን ተቆራርጠው እፎይ ዛሬ ቤታችን ውይይት 8 ሆነን ስንጠብቀው ቀረ ተብሎ ተሰራ ማለት ነው። ይሄ ድራማ ነው። ማንኛችሁም የምታዳምጡን እንድትሰሙ። ሰው ውይይት ፈልገው ነበረ፣ ይህም ኡስታዙ ፈልጓል ማለት ነው። ይኸው ባለው መሰረት ተገኝቻለሁ ከኡስታዙ ጋር ማለት ነው። ስለዚህ ላክ በሉት፣ ላክ። ምንም እንትን ማለት አያዋጣም። አሁን 8 ሆነው የት አለ እፎይ የት አለ ሲሉ ነበር ቤታቸው ማለት ነው። እንዴት አልመጣም ቤታችን ብለው። ውይይት እንደዛ አይደለም፣ ኮስት ነው በቃ ውይይት። ለ8 አንድ ሰውን እንዴት አልመጣም ሳይነግሩት እንዴት አልመጣም? ከዚህ በፊት 9 ሆነው ሄጄ ያ ጦርነት ይመስል አዋጅ ያወጁብኝ 9 ሆነው ቤታቸው ሄጄ በተፈጠረ ኬዝ ነው። መሐመድን ታፍሩበታላችሁ ምትል ንግግር ተናገር። ለምን የጳውሎስ አሳፋሪ ልምምድና አስተምሮ ብለው ላይቭ ገብተው ቤታቸው ሄጄ እሷን በተና እሷና ጩኋት ማለት ነው።
ድጋሚም ቤታቸውን ከፍተው ሰሞኑን እንደዚህ አይነት ፖለቲካ ተሰርቷል። የሐሰት ማለት ነው። ሮጠ ሸሸ ቀረ ምናምን ተብሎ ቪዲዮ ተቀነባብረው ማለት ነው። እኔ ምንም ባልተስማማንበት 9 ኡስታዞች ቁጭ ብለው አይመጣም እንዴ የታልፎ ጥሩት ይላሉ ማለት ነው። እና ቀረ ምናምን ነገር ቪዲዮዎች አቀነባብረው ማለት ነው በኡስታዝ ደረጃ። እና እንደዚህ አይነት ኡስታዞች አምነት ኢንተረስትድ እናንተ ጋር ለመነጋገርም ቅድሚያ ሶሪ ልትሉ ይገባል። ቪዲዮ ልትሰሩ ይገባል። ይቅርታ ልጠይቁ ይገባል ለዋሻችሁት ህዝብ። እኔ ችግር የለብኝም ፐርሰናሊ። ይሄ ህዝቡን መናቅ ነው። ህዝቡን መሀይም ናችሁ ምንም አታውቁም እንደማለት ስለሆነ ቪዲዮ ቆራርጦ አቀነባብሮ ማጭበርበር አይቻልም። ዛሬ እውነትን ከሐሰት የምንለይበት በግልጽ የሚታይበት ይሆናል። አስተምህሮቱ ምንድን ነው? ማን ነው ከራሱ የሚናገረው? ማን ነው እሱ የሚለውን ላክ በሉት፣ እሳታችሁን ላክ በሉት። እኛ ፎሎ አድርጌው ነው የገባሁት። ፎሎ አድርግና ላክ በሉት። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ ጆን። ሁለቱ ናቸው ሆስት የሚልኩት፣ ሁለቱ አንድ ላይ ማለት ነው። ድራማ ነው። ሁለቱ አንድ ላይ ደግሞ አንቀበልም። ሁለቱ አንድ ላይ ሁለቱ እየላኩ ያሉት ስለዚህ ሙድ እያያዙ ነው እኮ ነው የምልህ። አሁን ልከውልኝ ነበር እኮ አሁን ልከውልኝ ነበር፣ ግን ኢምራን አለ ገባ። እኛ ደግሞ ወንድሜ ኢምራን አንተን ለውይይት አልጠራንህም። እባክህን ፕሊስ፣ እባክህን ኡስታዝ ሁሱ ስለዚህ ራሳችሁ የፈጠራችሁትን ድራማ 2 ለ2 ምናምን የሚባል ነገር ትታችሁ እባካችሁን ይኸው የምትፈልጉት በፈለገበት ሰዓት ይምጣ የምትሉት እፎይ ይኸው ተገኝቷል። ይኸው ፊት ለፊታችሁ ነው። እንግዲህ ህዝቡ እናንተ ፍረዱ። ያው ፊት ለፊታችሁ ቁጭ ብሏል። ያው እኔም በቀጠሮ ሰዓት ተገኝቻለሁ። እፎይም ይኸው በቀጠሮ ሰዓት ተገኝቷል። እንግዲህ እየጠበቅን እንገኛለን። እንግዲህ እባካችሁ ሙስሊሞች እባክህን ሂድ ግባለት በሉት እባካችሁን። ከሴት ጋር ቁጭ ብሎ እያወራ ነው እያሉ ነው። እኔ አውቶፍ እሆናለሁ። እኔን ምክንያት አታደርግ ኡስታዝ ሁሶ እኔን ምክንያት አታድርግ እና ኢምራንን አውጥተህ ብቻህን ሆስት ላክ። እኔ እወጣለሁ። ሁለታችሁ ተገናኝታችሁ ውይይታችሁ እንከታተላለን። አለቅ ይኸውልሽ ፖለቲካ እየሰራ ነው። እየመጣ አይደለም ምናምን ብሎ ፖለቲካ እየሰራ ነው። አንቺ ጋር ላክ በይው። አብሮ ሆኖ እየመጣ አይደለም ፈርቶ ቀረ እያለ ነው። አትጣላና በይው። ያው ፖለቲካቸውን እኔም እኮ እዚህ ጋር በደንብ አስተውሉ። ብቻው ስለዚህ መምጣት አልፈለገም ማለት ነው እኮ ፖለቲካ ነው። በቃ እንግዲህ ሙስሊሞች እንደምታየው አየሽ አይደል? ያ እኔም እየተከታተልኩ እኮ ነው ማለት ተከታተሉ ይመስላል። እንግዲህ ሙስሊሞች እንግዲህ እፎይ ቀርቶ ቀረ፣ እፎይ አልመጣም፣ እፎይ እንደዚህ አይነት ድራማ አንፈልግም። እንግዲህ ኡስታዞቻችሁ እየሰሩ ያለውን ቅጥፈት የተመለከታችሁ ነው።
እየተከታተላችሁ ነው። እንግዲህ ቢያንስ 20 ደቂቃ ሆኖታል እፎይ እዚህ ጋር ከተገኘ ውይይቱን ለማድረግ። እባክህን ኡስታዝ ሁሶ እኛ ኢምራንን ለውይይት አልጠራንም። ኢምራን ቤት ቁጭ አድርገውና እባክህን አሁንም እየጠበቀህ ነው ወንድማችን። ስለዚህ ገስት ላኩ ፕሊስ፣ ገስት ላክ ኡስታዝ ሁሶ ገስት ላክ። መሐመድ ትክክለኛ ነብይ ነው። ክርስቲያን ያቀረበውን አቆራርጦ ቪዲዮ የሰራው ይህንን ቪዲዮ ቆራርጦ ነው የሰራው። እፎይ ነው የተናገረው ብሎ ማለት ነው። አሁን ይሄ ኢምራን የሚባለው ልጅ ባለጌ ቀረ ያለው ይህንን ቪዲዮ ቆራርጦ ነው። ክርስቲያን የተናገረውን ቆራርጦ ቤቱ ላይ እፎይ ሲጠበቅ ቀረ ብሎ የሰራብን ፖለቲካ ቪዲዮ ሰርቶ ዋሽቻለሁ፣ እኔ ኡስታዝ ኢምራን በእፎይ ላይ ዋሽቻለሁ፣ እፎይ ያላለውን ቤታችን ይመጣል፣ ስለዚህ ቤታችን ይመጣል ብለን ስንጠብቀው ኡስታዝ ተሰብስበን ቀርቶብናል ብሎ እስካላለ ድረስ እሱ ውይይት ውስጥ የማይገባ አንድ በሉ። ይሄ የመጀመሪያው ነው። ልጁ ምንም ያውቀው ነገር የለም። በመጀመሪያ ከዚህ በፊት ገና በመጀመሪያ አካባቢ ላይ ተገናኝተን ነበረ። ምንም አዲስ ነገር አይደለም። አገሮች ካሉ ይዛችሁ መምጣት ትችላለህ። አሁን እንደገና ደግሞ ዋሻ በደንብ አሰራጩት። ይህንንም ታውቂያለሽ። የትናንትናውንም ገብታችሁ ቪዲዮ ነው እሱ የተባለውን ከተቀባበልን በኋላ ምን አለ ይሄንኛው አብረው ነው የተቀበለን ሁላችንንም ብሎ መጣ ማለት ነው። ይሄም ሌላ ውሸት። አላሁ አክበር ብሎ ነው የሰሩት። ሰምተሽዋል አይደለ? አላህን በሐሰት ሲያከብሩ ማለት ነው። ሶሪ አንቺን ኦፌንድ ለማድረግ አይደለም፣ ሌላ ውሸት ማለት ነው። ከዚህ በፊት ቀረ ብሎ ዋሸ። ምንም ስምምነት በሌለብን ላይ ለ9 ስንጠብቀው ቀረ ብለው ሰሩ። እንደገና ደግሞ ትናንትናም ሌላ ውሸት ዋሸ። ኦኬ ይሄ ሊማን ነው? እሱ ይሄ ሊማን ነው? ከዚህ በፊት ይሄ ነው ኤሊ አታውቅም ተብሎ ከኡስታዞች ጋር ከኔ ጋር ውይይት በስ ጃለሌን መመደኛ ከእነሱ ጋር ህብረት ውይይት ሞክሮ ነበረ ማለት ነው። ውይይት ሞክሮ ከዛ በኋላ ምንድን ነው እሱ የተፈጠረው? ኡስታዞቹ አታውቅም ብለው ጠብ ነው የተፈጠረው። ይኸው እዩ ምንም ያውቀው ነገር የለም። ውይይት እያደረግን ኡስታዞቹ ገብተው ኬሊ መወያየት የለበትም አቁም ብለው ጠብ የተፈጠረው ላይቫችን ላይ ማለት ነው። ይኸው አዳም ውይይቱ እኮ ከኢምራን ጋር ነው አይደለ? ገባ ብቻው መወያየት ስለማይችል ሌላኛው ኡስታዝ ረዳት ሆኖት ገባ ማለት ነው። ከዛ ጠብ ተነሳ። የተነጋገርነው ሁለታችን ልንወያይ ነበር፣ አችልም ተብሎ ጠብ ተነስቶበታል ማለት ነው። ከዚህ በፊትም ከዚህ ኡስታዝ ጋር ተጣልተው በእኔ ምክንያት እስካሁን የሚነጋገሩ አይመስለኝም፣ ከአመት በፊት ማለት ነው። በዚህ ውይይት ላይ ምን ተብለሃል? ኦኬ ረስተው ከሆነ እናስታውስ። ፈሩኝ ምናምን የምትለው ኮንዲቢቲ እያየሁ ነበር ለአመሳት የሚሆንኩት ብዬ እና አንዳንድ ኮሜንቶች ስለነበሩ ነው። ውይይቱ የቆየ እንትን ነው፣ ግን ችግር የለውም። የቆየ ሊሆን ይችላል። በጣም አሁን ላይ ቲክቶክ ላይ በጣም ሲቹዌሽኖች ሆት እየሆኑ ስለሆነ በጣም ነው የሚከታተለው። ምን አይነት ሰዎች ሂደት ልንሰጥ እንችላለን፣ ውሸቶቹን እንዴት ልንገታ እንችላለን የሚለው መፍትሄ ማምጣት ባልችል እንኳን ይህንኛው ደግሞ ምንድነው እሱ አልቻልክም ነበር መልስ አልሰጠህም ነው። ሌላው ገብቶ ደግሞ ያለው አልቻልክም መልስ መስጠት አልቻልክም ነበር አለው ከውይይቱ በኋላ ማለት ነው። ኤሊ የምንፈራው ነገር ሳይሆን ግን ለዋሸብኝ ይቅርታ ይጠይቅ፣ ቪዲዮ ይስራ። ኡስታዛችሁ ወራዳና ውሸታም መሆኑን እወቁት። በሐሰት 9 ሆነን ስንጠብቀው ቀረ ምናምን ያሉት ውሸት ነው። ይኸው ጃን ያለች አሁን ይላኩላት፣ እሷ ትወጣለች።
እኔና ኡስታዛችሁ እንገናኝ። አቅሙ ብቃቱ ካለው ኡስታዛችሁ ይግባ። የምን መፍራት ነው? የምን ወገቤን ራሴን ማለት ነው። ለምን አጋዥ ደጋፊ አምጡልኝ ማለት ነው። አያስፈልግም። ናግባ ኡስታዝ ላክ። ምንም አታጭበርበር። ሌላ አለ? ላክ በሉት። እንግዲህ እንደምታዩት ሙስሊሞች እንግዲህ እፎይ ፊት ማንም መቆም የሚችል ሰው እንደሌለ ዛሬ ያወቃችሁበት ቀን ነው። እኔ በበኩሌ እውነትን ያጠራንበት ቀን ነው። አሁንም ይላል ምንም ሰበብ አትፍጠር። ላክ የእናቴ መቀነት አደናቀፈኝ አይሰራም። ናግባ ለ9 ሆናችሁ መጥቻለሁ ቤታችሁ። ሚዩት አድርጋችሁኝ የግድያ አዋጅ አውጃችሁብኝ ቤቴ ላይ ወጣቶችን አደራጃችሁ የላካችሁብኝ ቤታችሁ ከመጣው በኋላ ነው። ደግሜ እንደዚህ አይነት ስህተት አልሰራም ካሁን በኋላ። 9 ሆነ ተሰብስበ ና ስትለኝ ህፃን ልጅ አለውም አልመጣም ካሁን በኋላ። በሐሰት ቪዲዮ አቀነባብራችሁ ተሳዳቢ ነው ብላችሁ ጽሁፎችን ያነበብኳቸውን ወጣቶችን አደራጅታችሁ ግድያ የላካችሁብኝ ቤታችሁ መጥቼ ተሰብስባችሁ 9 ሆናችሁ ነው የመጣሁላችሁ። ሚዩት ነው ያደረጋችሁኝ። አሁን ላክ። ምንም ሰበብ አያስፈልግም። ያንተ አምላክ የምትተማመንበት ከሆነ ናቅረብ ላክ። ምንም ሰበብ አያስፈልግም። ጃኒ ታገናኘናለች፣ ትወጣለች። ረዳት ለምን አስፈለገ? ብቻህን መቆም አትችልም? ኦኬ ምትይዋለሽ? ኦራይት ላክ። እኔ እስከማውቀው ድረስ የሙስሊም ሴቶች ናቸው ለምስክርነት ማይበቁት ግማሽ የሚባሉት። 2 ተደምረው ከአንድ ወንድ እኩል ናቸው። አንደኛው ኡስታዝ ግን በጣም በሚያስቅ ሁኔታ 2 አትበሏቸው 1 ናቸው ብሏል። ይሄ ኡስታዝ ስለዚህ ኡስታዝ ምን ብሎም ነበር አስቀድሞ? አይ እሱ አቅም የለውም ሕፃን ነው አያውቅም ብሎ ነበረ። እሱ ማለቱ ሳንስ እንደገና ደግሞ አሁን ግማሽ ናቸው እያለን ነው። ሴቶቹን ነበረ ማቀው በምስክርነት ላይ ሙሉ አይደሉም ግማሽ ናቸው ተብሎ የሚታመነው። ወንዶቹም ግማሽ ናቸው እንዴ? ግማሽ አይደለም የምትሉን ከሆነ ግማሽ አይደለን የምትል ከሆነ ና ግባ ኡስታዝ። ሰበብ አትፍጠር። ያው ኡስታዛቸው ምን ይላል? 1 ሲደመር 1 እኩል ይሆናል 1። 2 ተደምር 1 ተደምረን ነው ከፎይ ጋር እኩል ምን ሆነው? ወንድም ሁሴን እና ወንድም ዕምራን በአካል 2 በሰውነት 1 ናቸው። ስለዚህ 2 ምናምን እያላችሁ አትቀባጥሩ። 1 ሰው ነው። እንደዛ ብሎ ነገር የለም። ኦኬ 2 ተደምረው ነው ከፎይ ጋር 1 የሚሆኑት እያለ ነው። ኦኬ ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን ይሄ ባለጌ ኡስታዛችሁ ይቅርታ ይጠይቀኝ። ኧረ ኡስታዝ ሁሶ እፎይ እየጠበቀ ነው። ያኛው ወጥቷል አሉ። ያኛው ወጥቷል፣ አንደኛው ነው ያለው። ላኪለት፣ አሁን ላኪለት። ዘግቶ እንዳይወጣ ያኛው ዘግቶ። ችግር የለም። መላው የእስልምና እምነት ተከታዮች ሄዳችሁ ንገሩት። እፎይ ያለ ሆስት ላክ፣ እኔ እወጣለሁ። 2ታችሁን አገናኝቼ እኔ እወጣለሁ። አለቀ። 2ታችሁን አገናኝቼ ይሄ ውይይት ለሰኞ ቀጠሮ ያዝኩት እኔ ነኝ። ስለዚህ 2ታችሁን አገናኝቼ ለህዝብ መገናኘታችሁን ይፋ አድርጌ እኔ እወጣለሁ። ውይይታችሁን ትቀጥላላችሁ። ኤክስኪውዝ አያስፈልግም። ይሄ ምክንያት ሊሆን አይችልም። ጆኒ ምክንያት ልትሆን አትችልም። ተከታተሉ፣ ቲክታከሮች ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ 2ታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም። ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ። ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው ለሰኞ ቀጠሮ ያዝኩት እኔ ነኝ።
ነች ለሰኞ ከምሽቱ 3 ሰዓት ያዘችው ጆኒ ራጋ። ሶ ይሄ ወንድማችሁ እፎይ ቀርቦላችኋል፣ ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን ሆስተስ ላይ እየጠበቅንህ ነው። ልክ ቅድም እንደላክልኝ ዮኒ ላኪለት፣ እታች እንዳይወጣ ላኪለት። እነታች አይታየኝም እኮ እኔ ጋር ሆን ብሎ ፎሎውም አላደረገንም። ለዛ ነው ፎሎ አድርጌዋለሁ። ቪዲዮ ሰርች የገባው ኢምራን ጋር እኮ ልከውልኝ ነበር። ካንስል አድርጌው ነው። አይቻልም። ኢምራን በፍጹም ውይይት አልተጠራም። እንደዚህ ድራማ እናስተናግድም። እስታዙ ሁሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ። አለቀ በቃ። ይሄ ነው በቃ። ጆኒ ምክንያት መሆን አትችልም። ኤክስኪውዝ መሆን አትችልም። እና ተገናኙ። እኔ እወጣለሁ። ከላስ እባክህን እስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው። ገስት ላክ እያሉት ነው። እየተከታተልኩት ነው በነገራችሁ ላይ ላይቭ ሆኔው እዚህ ጋር ባስ ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው። እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም። ድራማ ልክ የዛሬ ሳምንት እንደተሰራው አይነት ድራማ የለም። ይኸው መጡ እየጠበቃችሁ። የትም እንዳይወጣ ኋላ እንዳይወጣ ውስታዛችሁ እንዳይወጣ ላክ በሉት። ሰዓት ገብ አለው ላክ በሉት። ሂድ ሲሉት ፈሪ ሂድ ሲሉት እንትን ኮመንት ሴክሽኑ ዘጋው። ኮመንት ሴክሽኑን ምን አደረገው? ዘጋው ኮመንት ሴክሽኑን። ሪከርድ ያርጉት። ኮመንት ሴክሽን ዘጋ። አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው። በሌላ ላይቭ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። ገስት አስገብቷል። ገስት አስገብቷል። ያ እቺ ድራማ ነች። ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስ ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይግረቡ። እስቲ የኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለሱ ግን ሆን ብለው እውቅና ሰጥተው ነበረ እኔን ለመምታት ማለት ነው። እና በሉት እስቲ በየቀኑ የሚስቱን አካውንት እንትና እንደማስለም እኛ ፊት እስቲ ይቅረብ። አምላኩን ድፌ እንዲያደርግ እስቲ 24 ሰዓት ላይ አይደል የሚውለው? ከብዶት ነው? ሳውቀው ቀርቶ ነው? እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች? አታውቁም ነው የሚመስላቸው? ህዝቡ ምንም ማያውቅ ነው የሚመስላቸው? በማስፈራራት፣ በመዋሸት፣ በማታለል፣ በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አድንም ና ብቻ ና ግባ ና ግባ። 4 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው፣ ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ? አይ ቲንክ ሚዩት ነሽ። እሺ ዲስኮኔክት አደርጋለሁ፣ ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይቱ ላይ ኢምራን መኖር የለበትም ነው። ሁለታችሁ ብቻ ሁለታችን ነን፣ ይታወቃል። ከመጣ ኦዲየንስ ያ እንግዲህ እንደተከታተላችሁት ነው።
በሌላ ላይ እየተከታተልኩኝ ነው። እኔም እንግዲህ እንደምታዩት ነው። እፎይ አክብሮ ተገኝቷል። እንግዲህ ኡስታዝ ሁሱ እስካሁን አልተገኘም። ከኢምራን ጋር ካልሆነ አሻፈረኝ ብሎ ገስት ልኮ ከኢምራን ጋር ካንስል አድርገነዋል። ስለዚህ አሁንም እፎይ ብቻውን እየጠበቀው ይገኛል። አሁንም ብቻውን እየጠበቀው ይገኛል። አሁንም ብቻውን እየጠበቀው ይገኛል። እኔም ላይቫቸውን በሌላ አይፓድ እየተከታተልኩኝ ነው። እንግዲህ እንደምትመለከቱት ነው። የዛሬው ፕሮግራም ማን ፈርቶ ውይይቱን እንደማይወያይ በግልጽ ያየንበት ቀን ነው። አሁንም እንጠብቃለን። አሁንም በሆስት ተገናኝተው ሁለቱ እንደሚያወሩ አሁንም እየተከታተልኩ ነው። እንጠብቃለን። ኖ ኤክስኪውዝ። ዛሬ ምንም አይነት ኤክስኪውዝ፣ ምንም አይነት ሮሮ አንፈልግም። እፎይ ሙስሊም ፊት መቆም አይችልም የሚል ፖለቲካ ውድቅ እንደሆነ ዛሬ አይታችሁታል። በግልጽ ተገኝቶ ናበሉ ኡስታዛችሁን በማለት በኮንፊደንስ ሲናገር አይታችኋል። እንግዲህ እስካሁን እያየነው ነው። ላይቭ ላይ ገስት ተቀብሎ እያወራ ይገኛል። ይኸው ላሰማችሁ።